አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቢተኛ ነኝ፣ ግንፍልተኛ ነኝ። ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን ይመለመናል። ንጹህ አላህ ብቻ ነው። እሷን ጓደኛ አድርግ። አጠገቤ የለችም። ሂድ አንዋር መስጊድ 2 ቁርአን ገዝተህ መስጊድ አስገባላት። በእናት ስም አንዴት ማሳድግ። ብንቆልለው ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው ዱንያ። ለካጆ ወሊ እንደሚሉት ረህመቱላህ አለይህ ለሚስት ባል ብዙ አትልከም ይላል። ገብቷቸዋል ቋንቋ። ለሚስት ባል ብዙ አትልከም ይላል። አንተ እንዴት እንዳመጣው ያን ገንዘብ ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጣው ሌላ ሰው በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ። እንዴት እናድርግ ይባባላል። ዛሬ ነው መነገድ ያለብን። ኢማ የብሉገነ ኢንደከል ኪበራ አሐዱሁማ አው ኪላሁማ አላህ። ከሁለት አንዳቸው ወደ እርጅና እድሜ የሚመጡብህ የሚደርሱብህ ከሆነ ወደ ልጅነት እድሜ ይሄዳሉና አንዳንድ ክስተቶች ይመጣሉና ፈላ ተቁል ለሁማ ኡፍ እንዳትላቸው። እዚህ ቆይተን ወደዛ ስንገባ እንደገና ድጋሚ ወደዚህ ነው የምናመዝነው ማለት ነው። ምንም አይመቸንም እዛ ያለው ሁኔታና ያ ከመፈጠሩ በፊት ዩቲዩብ ይጠቅማል። ሰብስክራይብ አድርጉኝ። እስካሁን ድረስ ለመክፈት ብዙ ጊዜ ሞክር ያለው ግን ደግሞ ምንድነው ይከፍታለሁ ስልኬ እንትን ይላል ማለት ነው። ስልክ ስቀይር ምናምን ይጠፋኛል፣ ኢሜይሉ ምናምን ግራ ብዙ አመት ዩቲዩብ ከፍታለሁ ትላለሁ ከፍታለሁ ብቻ እንደዛ ነገር ማለት ነው። እና አሁን ደግሞ በቅንነት ሰብስክራይብ አድርጉኝ። በቃ በቅንነት ማለት ወይስ በሳችን እንደጋገፍ ደግሞ ማለት ነው። አላይ ወዳችኋለሁኝ። እንደማታሳፍሩ ተስፋ አደርጋለሁኝ። በቅንነት ሰብስክራይብ አድርጉኝ ማለት አስተያየት ምናምን ካለ እቀበላለሁ፣ ስድብም ካለ እቀበላለሁ። ችግር የለውም። ስድቡ የሰው ልጅ ላይ አይጣበቅም እና ያው ብቻ ሰብስክራይቡን አሳድጉልኝ ማለት ነው። አመሰግናለሁ።